አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁንም እንዴት አደራችሁ? እንዴት ዋላችሁ ማለት ነው። ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ማለት ነው ቄላና ሰብሌን ድራማ ነው ማለት ነው። እና እንድትከታተሉ በአክብሮት ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት የወትሮ ጥያቄ ነው ማለት ነው። እንግዲህ እኔ ወደ ድራማው አልፋለሁ ማለት ነው። እናንተ ደግሞ ላይክ ሼር አድርጉ ማለት ነው። ባለፈው ሳምንት እንግዲህ እንደምናስታውሰው ኤላ ሊሸኛት በር ላይ ወይም ምን ወሰንሽ ብሎ ባወጣችሁ ሚስጥር መሰረት ሊጠይቃት እያለ እንዳትከተለኝ ወስኜ ዛሬ ትምህርት ቤት ስለሆንኩም ለማሰብም ለመወሰንም ጊዜ አልነበረኝም። ስለዚህ ነገ ወስኜ ውሳኔን አሳውቅሃለሁ ስትለውም እሱም እሺ እንደዛ ከሆነ ነገር ግን ትምህርት ቤት ድረስ ልሸኝሽ ቢላትም እሷ ግን ፈጽሞ እንደማይሆንና ራሷ እንደምትሄድ ብትነግረውም እሱ ግን የሆነ ነገር ቢያጋጥምሽስ በሚለው እየተከተላት እንግዲህ ቤት ድረስ አድሷታ ማለት ነው። ወደ ትምህርት ቤት እንግዲህ ተመልሳ ትልቁ ነገር መሲ ወይም ሳብሊ እንግዲህ ለኤላ ውሳኔዋን አሳውቀዋለች ማለት ነው። እሷም እንግዲህ አስቤያለሁ ወስኛለሁ ይሄን ምስጢር ተረጋግታ ጓደኛዬ መሲ እስከምታዳምጠኝ ድረስ እባክህ ያልከኝን ብቻ ሳይሆን ያልኩህንም እንድተገብርልኝ እንትን እላለሁ ትለዋለች። እሱም የወሰነችውን ውሳኔ ብሎ ሲሰማትም ሰብሌን በሳምንት 2 ቀን መሸኘት እንደሚችልና በዚህ ደግሞ ናም ወይም ሂድ እንደፈለገች እንደማትለው ጆን ፊት ደግሞ የሆነ ነገር ማድረግ እንደሌለበት ወይም ከጆ ጋር ከሆነች ፈጽሞ ሊረብሻቸው እንደማይችል ትነግረዋለች። ኤላም በፍጹም ይሄ እንደማይስማማው ቢነግራትም አፈር ብላ ወይም ገደል ግባ ስትለውም እሱም ይህን ገደል እኮ ከተሽ ጨረሽኝ አይሞላም እንዲ አንቺ ገደል ሲላትም ሌላ ስድብ ግን አሰብ አድርጋ ለመስደብ ስትሞክር ድንጋይ ራስ ብሏል። አይ እንደዚህ ስታስብ እኮ ሌላ ነገር የምትሰርቢ መስሎኝ ጨንቆኝ ነበረ። በዚህ ከማርሽኝም እንግዲህ እሺ ትለዋለች። እሺ ይላታል ማለት ነው። ተበሳይታና ተናዳ እንደምንም ብላ ሌላ አማራጭ ስለሌላ ጓደኛዋ እንድትልባት ወይም እንድትቀየምባት ስላልፈለገች ማለት ነው የኤላን ትዕዛዝ እንግዲህ ሰምታለች ማለት ነው። በየቀኑ ሊሸኛት እና ወትሮም እንግዲህ እናም ሂድ ላትለው ማለት ነው ተስማምተዋን ማለት ነው። እሺ ብላ እንግዲህ በጣም ተናዳ ወደ ጆ ጋር ትሄዳለች። የሆነውን ሁሉ ትነግረዋለች ማለት ነው። ጆም እንግዲህ ኤላን አግኝተው ማለት ነው ምንድን ነው ነገሩ? ለምንድን ነው ከህይወታችን የማትወጣው? አንተ ምንድን ነው ሰው ሚስት ላይ የሚያስለጥፈ ሲለውም እሱም ምን ያተለጠፍኩም አሁን ሰቤ ራሱ እኔ አልፈልግሽም ብላ ከስሬ ምክንያት እየፈለገኝ መጥፋት አትፈልግም። ትወደኛለች ብለህ ካመንክ ፈጽሞ ስጋት ሊገባህ አይገባም ብሎት ጥሎት ይሄዳል። እሱም በጭንቀትና በእንትን እያሰበ እያለ ወይም እያሰላሰለ እያለ ማለት ነው ጓደኛው መጥቶ ማለት ነው ከዚህ ከጭንቀት እንዴት እንደምትወጣ እኔ አውቃለሁ፣ ሌላ እቅድና ሌላ ዝግጅት ማዘጋጀት ሊኖርብን ይችላል። ስለዚህ ብሎ ግን መጀመሪያ ከማዘጋጀታችን ወይም ሌላ እቅድ ከማውጣታችን በፊት እኔ ኤላን አግኝቼ ማናገር ፈልጋለሁ ይላል። እሱም እንግዲህ በ6 ወይም እንግዲህ ከእሷ እንዲርቅ ትዕዛዝ ይሰጠዋል ማለት ነው። እሱ ግን ፈጽሞ ከእሷ መራቅ እንደሌለበትና እሷን እንዲርቃት የምታደርጉት ነገር ሁሉ ከእሷ እያቀረበው እንደሆነ እንግዲህ ይነግረዋል ማለት ነው። ካሌብ እንግዲህ በጸባይ ብለን ነበር ቢለውም ነገር ግን እኔ ድሮም አትጣልኋችሁም በማለት በማፌዝ ገፍትሮት ይሄዳል ማለት ነው። እንግዲህ ሰብሊ ማለት ነው ቁጭ ብላ ሰብለ ማለት ነው እያሰበችና እያሰላሰለች እያለ ጓደኛዋ አልሚ ትመጣና ምንድን ነው በጭንቀት እንደዚህ ፍዝ ያልሽው ስትላትም ጀንትሉ እኮ ሊያሳብደኝ ነው፣ በወጣው ሚስጥር መሰረት ይኸው እያስፈራራኝ ነው፣ ከኔና ከጆኮ ውስጥ አልወጣም ማለት የምርሽን ነው ሰብሊ? እስቲ አንድ ጥያቄ ልጠይቅሽ። እሱም የምትጠይቃት ጥያቄም እንግዲህ እውነት ተጀንትሉ መራቅ ትፈልጊያለሽ የሚል ነበረ። አጠር ምጥን ያለ ጥያቄ። ሰብሊም እንግዲህ ሰፍሰፍ በማለት ነው እንግዲህ ከልቧም ይሁን ካፏን ባናቅም እንግዲህ አዎ መራቅ እፈልጋለሁ። እሱን ካመንሽበት እውነት የምሰሱ መራቅ የምትፈልጊ ከሆነ እኔ አናግሬልሽ፣ ምክንያቱም ከኔ ጋር አሁን ያለን ግንኙነት ድስ ኦኬ ወይም ጥሩ ላይ ስለሆነ እምቢ ለኛን ብዬ አላስብም። ስለዚህ እንትኑን ማለት ይሄን ማድረግ እንችላለን በማለት እንግዲህ በሀሳቧ ተስማማለች ሙሉ በሙሉ ማለት ነው። እሷም እንግዲህ
እሺ ብላ ተጀንትሉ እንደምታረቅላት ቃል ትገባላታለች ማለት ነው። መሲ አልሚ ማለት ነው ለመሲ። እሷም እንግዲህ ይሆናል ብላ ተስፋ ታደርጋለች። ነገር ግን ኤላ ያለው ነገር ነው የሚሆነው። እሷም ብትላ ብታርቃትም ሰብሊ ፈጽሞ ከኤላ ጋር ቢያንስ መልካም ወሬው ቢቀር ጭቅጭቁ እንደ ወትሮ እንደሚናፍቃት ግልጽ ነው። ትምህርት ቤት ደግሞ ያው ባሳዩት ዝቅተኛ ውጤት መሰረት ማለት ነው ሚስ ሰብለ እንግዲህ ለምንድን ነው እንትና ሚስ መሲ ማለት ነው ውጤቷ ዝቅተኛ ስለሆነና ምችርሽሜ ደግሞ ምንድን ነው ሲላትም እንግዲህ ያው አላመቻቸትና እንደገና ደግሞ አስተካክላ ጥሩ ውጤት እንደሚያመጡ ቃል ትገባለታለች ማለት ነው። ናታን እንግዲህ ስፍስፍ ብሎ ማለት ነው እንዴት ነሽ ጓደኛዬ፣ እንዴት ነሽ ውዷ እህቴ፣ አንቺ ባትኖሪልኝ ምን ሆን ይሆን ብሎ እንግዲህ እሷም እንግዲህ ያው እንግዲህ ሁለቱም ይፋቀራሉ። ነገር ግን ፍቅራቸው እንዴት መግለጽ እንዳለባቸው ግራ የገባቸው ጓደኝነታችንን ልንከስር እንችላለን በሚል ፍራቻና ስጋቻ ማለት ነው እንግዲህ ቀጥለዋን ማለት ነው ጓደኝነታቸው ማለት ነው። እሷም እንግዲህ እንደደበራት አይቶ ማለት ነው ቸኮሌት ገዝቶ ሊያዝናናት ቢሞክርም ይህን ቸኮሌት ከየት አመጣኸው ስትላትም ወይም እኔ አልወድም ስትለውም እሱ ግን እንደምትወድ በደንብ ስለሚያገብ ይላታል ማለት ነው። ያን ቸኮሌት በልታማ እንዴት ትእዛዝ ታዘዋለች ማለት ነው ናታንን እኔ ደስታ ከረሜላ አምሮኛል፣ ስለዚህ ደስታ ከረሜላ እንድታመጣ ብትለውም እሱ ግን አሁን ስለጠፋና ስለሌለ ከየት ማምጣት እንዳለበትም እንደማያውቅ ቢነግራትም ነገር ግን ግዴታ እንደሆነ ትነግረዋለች ማለት ነው። እሱም ግራ ገብቶት የምትወደኝ ከሆነ ግድ ነው ትለዋለች ማለት ነው። እሺ ብሎ እንግዲህ ያው እንግዲህ ፍለጋውን ቀጥሏል ማለት ነው። ይህን ከረሜላ ፈልገህ ካመጣህልኝ የእውነትም ትወደኛለህ፣ ይሄ ግን ካልሆነ ፈጽሞ አትወደኝም በማለት ብላ ለራሷ ቃል ትገባለች ማለት ነው። ይህን እንግዲህ እንዲህ እያለ ማለት ነው ሌላኛው ደግሞ ጀሪና ሄቨን ማለት ነው። እንግዲህ ጀሪና አይተንፍሱ ግጥም አድርጎ ስሟታ ማለት ነው። ለምን ሳመኝ እንዴት በዝበልሃጩ እኔን የመሰለኝ ቆንጆና የማምር ሴትዮ እንዴት አንቺ ልማነሽ ቢላትም እንግዲህ እሷ ግን ፈጽሞ በሱ አፍ መሳም እንደሌለባት ደግማ ደጋግማ ትናገራለች ማለት ነው። እንግዲህ ሁለቱም ጓደኛቸውን ቢያረጋጉትም እንግዲህ ፈጽሞ ያልተሳካ ፍቅር እንግዲህ አልሆነም ማለት ነው። አይተንፍሱ እንግዲህ ጠልፊያት ክፍለ ሀገር እሄዳለሁ እያለ ነው ማለት ነው። ጀሪም ለዳይሬክተሩ ከስሼ የሚያመጣውን ማየት ነው የምፈልገው ትላለች ማለት ነው። በዚህ በኩል ማለት ነው ሁለቱ ጓደኛሞች ምን ማድረግ እንዳለባቸው ግራ ገብት ብሏቸዋል ማለት ነው። ባጭሩ ሜላው ጠፍቶባቸዋል። ምን ማድረግ ልታረጋጋት ብትሞክርም እሷ ግን የምትረጋጋ ጉድ አይደለችም ጄሪ ማለት ነው። አንቺ እኮ ህፃን አይደለሽም። ስለዚህ ተንግዶ በየቤቱ እኮ የሴት ልጅ ጥቃት የበዛው እኮ እንደዚህ በትንሹ ስለማይታገቱ ነው። ስለዚህ ሊቀጡ ይገባል በማለት በሀሳቡ እንግዲህ አልስማማም ትላለች ማለት ነው። እንግዲህ ይህን ይመስላል ማለት ነው። ዩኤስያስ እና ደግሞ እንትና ማለት ነው ሄቨን እንደ ወትሮ ባይሆንም በቅርቡ እየተቀራረቡ ነው ያለው ማለት ነው። ቦቼ በቅርቡ የማይመጣ ከሆነ ሀሳቧን እንግዲህ ከሲስተም ወደዛ እንደምታዞር ተስፋ እናደርጋለን ማለት ነው። እናንተም ሀሳብ አስተያየታችሁን ማለት ነው ኮሜንት ሳጥን ላይ ያስቀምጡ ማለት ነው። እንደ ሀሳብ እንትና ማለት ሚሰብ ማለት ነው ራሷን ብታዳምጥና ራሷን ብታይበት የምሬ ነው የምላችሁ ትወደዋለች ብዬ ነው ማለት ማን እንደምትወድ ግልጽ ይሆንላታል። ምክንያቱም በዛ በተጣሉ ጊዜ በዛ በተለያዩ ጊዜ እሷ ልቧን ያው በተሰበረ ጊዜ ማለት ነው ላይመለስ ያኔ አንዳንድ ጊዜ በጣም ስናፈቅር እኮ ስንሄድም እንደዛው ይሆናል ማለት ነው። እና የዛ ጊዜ ጆን ያው እንግዲህ በጣም ስለጎዳት በእርግጠኝነት አሁን ሼም ይዟት ነው ይመስለኝ ያለችው ማለት ነው። አልሚም እንግዲህ የእውነት ጀንትሉ የሚያፈቅራት መስሏት እንግዲህ ደፋ ቀና እያለች ነው። እሱ ግን ትዝም አትለውም። የሚያፈቅረው እንግዲህ እንትናን ነው ማለት ነው ሰብለን ነው። በዛ ላይ ደግሞ አላማው ራሱ ተደበላልቆበታል። ምክንያቱም አልሚ ራሱ እየተከታተለችው ነው። ይባስ ብሎ ደመረም አለ ደግሞም መኮንንና ጸጋም አሉ ማለት ነው። በየት በኩል መውጫው መላቅጡ ጠፍቶታል ማለት ነው። እንግዲህ ይሄን ይመስላል ማለት ነው። እናንተ ደግሞ እስቲ ሀሳብ አስተያየታችሁን ይሄ ቢሆን የምትሉ ናታን እንግዲህ ያው ፍቅር በመሲ ማለት ነው ያው ፍቅሬን በሆዴ ይዤ ነው የምኖረው ስትልም እሱ ግን ፈጽሞ እንደማይሆንና ያ ሆዲሽን አውጪ ቢላትም አንተ ነህ ብልህ ግን ድጋሜ አይኔን እንዳታዩ ትለኛለች እያለ እየተፈራራ ነው ማለት ነው።
እንግዲህ ደስታ ከረሜላውን ካመጣ በእርግጥ የሚታረቁ ይመስለኛል ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር አድርጉ ማለት ነው። ለዛሬ መሲና ኤላ እዚህ ጋር ሚሰብለና ኤላ ማለት ነው እዚህ ጋር ያበቃን ማለት ነው። ቀጣይ በሌላ ቪዲዮ ይዤላችሁ እስከምመጣ ቸር ሰንብቱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።